ሁላችሁም እንደምታውቁት ኢትዮጵያ ውስጥ ሆናችሁ በባይቢት ቢትጌት እና የተለያዩ የክሪፕቶ ኤክስቼንጅ ዋሌቶች ላይ ዩኤስዲቲ መግዛትና መሸጥ በጣም እያስቸገረ ነው። ጭራሽ እንደውም ሴል ነው እንጂ ባይ የለም፣ ማለትም የሚሸጥ ሰው የለም። ዛሬ አንድ የቴሌግራም ቦታ አሳያችኋለሁ። አዲስ ነው። በኢትዮጵያ ብር በፈለጋችሁት በቴሌብር በሲቢኢ ሁሉም አይነት የክፍያ መንገዶች አሉ። እዚህ ጋር በምታዩቸው የዋጋ አይነቶች መግዛትም መሸጥም ትችላላችሁ ማለት ነው። ቦት ነው። የምትመዘገቡበትን ሊንክ ቴሌግራም ላይ አድርግላችኋለሁ። እዚህ ቦት ላይ አብረን ተመዝግበን እንዴት ሬጂስተር እንደምታደርጉ እንዴት ቬሪፋይ አድርጋችሁ መግዛትና መሸጥ እንደምትችሉ አሳያችኋለሁ። ተጨማሪ ደግሞ ገንዘብ መስራት የምትችሉባቸው መንገዶች አሉ። እነሱንም በዝርዝር አሳያችኋለሁ። ወደ 4 መንገዶች አሉ ገንዘብ የምታገኙባቸው። ይሁን ባለማሳለፍ ላይክ አድርጋችሁ ጀምሩት። ቀጥታ ወደ አመዘጋገቡ እንሄዳለን። ኦኬ ጓደኞቼ፣ ሊንኩ እንደምታዩት ቴሌግራም ላይ አስቀምጥላችኋለሁ። የቴሌግራሙ ሊንክ ኮሜንት ቦታ ላይ አለ። እሱ ስትነኩት ወደዚህ ቴሌግራም ትመጡና እቺን ቦታ አንዴ ተነኳታላችሁ። ከዛ በኋላ እንደምታዩት ስታርት ይላቸዋል። እዚህ ጋር ይሄን ስታርት የምትለው አነካለን። በመቀጠል 3 አይነት ነገሮች ይመጣሉ። እንደምታዩት ያው ዌልካም ቱ ኦል ፒ2ፒ ይላቸዋል። ቱ ትሬድ ክሪፕቶ ኢዚሊ ዊዝ ኤቲቢ ፋስት ኤንድ ሴፍ ዳይሬክትሊ ነው የሚለን። ስታርት ትሬዲንግ የሚላለ፣ ሬጂስተር እና ሃው ቱ ጋይድ የሚላለ። እዚህ ጋር መሀል ላይ ያለችዋን ሬጂስተር የምትለው አነካለን። ከዛ በኋላ ይሄን ስታርት እንለዋለን። በመቀጠል እንደዚህ አይነት ነገር ይመጣል። የተለያዩ ህጎች ምናምን አሉ። እኔ እነሱን አሳያችኋለሁ። እናንተ ከፍ አድርጉትና ያው እዚህ ላይ እንደምታዩት ሜምበርሺፕ አክሰስ ማድረግ የሚችሉት ሬጂስተር ያደረጉ ባይናንስ አካውንት ሬጂስተር ያደረጉት ከቢፎር ማርች 2025 በፊት ናቸው። ስለዚህ ያው እዚህ ላይ የባይናንስ አካውንት በኋላ ላይ አይዲ ጠይቃቸዋል። እሱን ታስገባላችሁ። እዚህ ጋር ያው ጌት ስታርትድ የምትለዋል። ጌት ስታርትድ የሚለው እንደነካን መጀመሪያ ላይ ያው ዩር ኒክ ኔም ይላቸዋል። እዚህ ጋር ስም ታስገባላችሁ። ከዛ እዚህ ጋር ፉል ኔማችሁን ታስገባላችሁ፣ የእናንተ ሙሉ ስም። ሶስተኛው ላይ እዚህ ጋር ኢሜል አካውንት ታስገባላችሁ የእናንተን። ከዛ 9 ብላችሁ ስልክ ቁጥራችሁን እዚህ ጋር ታስገባላችሁ። ከረንሲያችሁ በኢትዮጵያ ብር ነው የሚሆነው። እዚህ ጋር ባይናንስ አይዲያችሁን ታስገባላችሁ። ከባይናንስ ላይ አምጥታችሁ ያው መስት ቢ ሬጂስተር ቢፎር ከ2025 በፊት ባይናንስ ያላችሁ ማለት ነው። በመቀጠል እዚህ ጋር ያው ሪፈራል ኮድ ይላቸዋል። ሪፈራል ኮዱ $2 ቦነስ ለማግኘት ይጠቅማቸዋል። ስለዚህ ከጎን ማስቀመጥላችሁ ሪፈራል ኮድ እዚህ ጋር ታስገባላችሁ። ከዛ በኋላ ኮንቲኒው ቱ ስቴፕ 2 እንለዋለን። ኦኬ፣ እንደምታዩት ስቴፕ 2 ላይ መጥቻለሁ። ስቴፕ 2 ላይ መጀመሪያ ላይ ናሽናል አይዲያችሁን አስገቡ ይላቸዋል፣ ፍሮንት ሳይዱን። ከዛ መቀጠል ደግሞ የናሽናል አይዲያችሁን ባክ ሳይዱን ታስገባላችሁ፣ ከፊት ለፊትና ከጀርባ ማለት ነው። ፎቶ አንስታችሁ ነው የምታስገቡት። ከዛ መቀጠል እዚህ ጋር ሴኩሪቲ ኮድ ይላቸዋል፣ ፓስወርድ እንደማለት ነው። 4 ዲጂት የሆነ ኮድ ታስገባላችሁ። ፎቶአችሁን አስገብታችሁ ስጨርሱ 2 ጊዜ እዚህ ጋር ካስገባችሁ በኋላ እዚህ ጋር ከፍ አድርጉትና እንደነገርኳችሁ 4 ዲጂት ቁጥር ታስገባላችሁ ማለት ነው። ፓስወርዳችሁ ነው የሚሆነው፣ ያ መርሳት የለባችሁ ሴኩሪቲ ኮዳችሁ ስለሆነ። ከዛ በኋላ ኮምፕሌት ሬጂስተር የሚለውን ትነካላችሁ ከስር መታችሁ። እንደምታዩት ሁሉንም አስገብቼ ሬጂስተር ብዬዋለሁ። ያው ፕሮሰስ ብሎኝ ያው ሬጂስትሬሽን ሰክሰስፉሊ አንደር ሪቪው ላይ ነን። ዋን ዴይ አፕሩቭ ስትሆን ያው ኖቲፊኬሽን ደርሳል። ያው ፔንዲንግ አድሚን አፕሩቫል የሚለው ላይ ነው ያለው። ሬጂስትሬሽናችንን ተቀብለውናል። አሁን አፕሩቭ መደረግ ብቻ ነው የሚቀረን። ዶክመንታችንን ምናምን ነው ሪቪው የሚያደርጉት። ከዛ በተወሰነ ደቂቃ ውስጥ እዚህ ጋር ቼክ ስታተስ የሚለውን እየነካችሁ መታችሁ ቼክ ታደርጋላችሁ ማለት ነው። እናንተ ጓደኞቼ እንደምታዩት ያው ኮንግራቹሌሽን የሚል መጥቶልኛል። እዚህ ጋር አፕሩቭ ተደርገሃል እያለኝ ነው። እዚህ ጋር ኦፕን ኦል ፒ2ፒ የምትለው እንነካታለን። አሁን አፕሩቭ ተደርገናል። ቀጥታ ወደ ውስጥ እንገባለን ማለት ነው። እንደምታዩት ቀጥታ እንደገባው ባይ ማድረግ ከፈለክ ባይ ማድረግ ትችላለህ እያለኝ ነው። ሴል ማድረግ ከፈለኩ ሴል ማድረግ እችላለሁ። ዩኤስዲቲ ነው እዚህ ላይ ያለው ከረንሲ። እንደምታዩት 183 ብር 183 ብር ከ25 ሳንቲም 183 ብር ከ50 ምናምን የሚሉ የተለያዩ መጠን ያላቸው ሻጮች አሉ ማለት ነው። ባይናንስ ላይና የተለያዩ ነገሮች ላይ እንደዚህ አይነት ሻጮች የሉም። ያም የራሱ ሌላ ምክንያት አለው። እሱን ከፈለጋችሁ በሌላ ቪዲዮ ነግራችኋለሁ። እዚህ ጋር ሴል ላይ ደግሞ ስንገባ ክሪፕቶ ካላችሁ ደግሞ ወደዚህ ልካችሁ እዚህ ጋር መሸጥ ትችላላችሁ። ሴል ላይ 183 ብር የሚሸጡ ሰዎች አሉ፣ 182 ብር ሴል የሚያደርጉ አሉ ማለት ነው። እናንተ ከነዚህ ውስጥ የምትፈልጉትን መርጣችሁ፣ ለምሳሌ እናንተ አሁን መግዛት ከፈለጋችሁ ባይ የምትለው ላይ እንገባለን። ከዛ በኋላ እዚህ ጋር ያው መጀመሪያ ላይ 183 ብር የሚለውን ባይ እንነካዋለን። ከዛ ይሄ ሰውዬ እንደምታዩት 183 ብር ፐር 1 ዩኤስዲቲ ያስከፍላል። ሚኒመም 155 ብር ከምናምን ነው። ሚኒመም ከ100 ብር ጀምሮ ነው። ሴለር አቬሌብል 0.88 ዩኤስዲቲ ጀምሮ ይሸጣል ማለት ነው። ይሄ ሰውዬ ጋር በዩኤስዲቲም በኢቲቢ አድርጋችሁ ከፈለጋችሁ እዚህ ጋር ለምሳሌ የ500 ብር ብላችሁ መጻፍ ትችላላችሁ። ኦኬ 155 ብር የሚያወጣ ብቻ ነው ያለው ይሄ። እንደምታዩት በ155 ብር 0.85 ዩኤስዲቲ ይሸጣል ማለት ነው። ስለዚህ ይሄ ምንድነው የምታደርጉት? ቀጥታ ከዚህ ሰውዬ ላይ ይሄን ዩኤስዲቲ ለመግዛት ኦኬ ቆይ እስቲ ሌላ ገዝቼ ላሳያችሁ። እቺኛዋ በጣም ትንሽ ናት፣ የዛኛው በጣም ትንሽ ነው መጠኑ ያለው መጠን። ስለዚህ ሌላ እንፈልጋለን። ኦኬ እዚህ ጋር ያው 183 ብር የሚል አለ። ሊሚት ከ500 ብር ጀምሮ እስከ 14000 ብር ድረስ ይሸጣል ይሄ ሰውዬ።
ባይ የሚለውን ነካለው። ከዛ እዚህ ጋር በኢትዮጵያ ብር አድርገን እዚህ ጋር ከ500 ብር ጀምሮ ስለሚሸጥ የ500 ብለን እንጽፋለን። በ500 ብር ስንት ገዛለህ? 2.72 USDT መግዛት ትችላለህ እያለኝ ነው። ከዛ በኋላ ምንድነው ማድረገው? ይሄን ባይ የምትለዋን ነካለው። ባይ የምትለዋን እንደነካው እንደምታዩት ያው ሪኩዌስቱ ተከፍቷል። ስንት ደቂቃ አለኝ? ያው 5 ደቂቃ አለኝ ማለት ነው። በ5 ደቂቃ ውስጥ ለዚህ ሰውዬ አስገብቼ ስክሪንሾት ለሱ መላክ አለብኝ። መጀመሪያ ግን እሱ ሪስፖንድ ያደርገኛል። እንደምታዩት ያው ሪስፖንድ አደረገኝ። ይሄው ሪስፖንድ አድርጎኛል። ልክ እሱ ሪስፖንድ እንዳደረገኝ ምን ተከፈተልኝ? ንግድ ባንክ የሱ አካውንት እና የተለያዩ መረጃዎች መጡልኝ ማለት ነው። ለዚህ ሰውዬ አሁን እኔ 500 ብር ልክለታለሁ። 500 ብር ልኬለት ይሄንን ንግድ ባንኩን ኮፒ አድርጌ ከዛ አይ ሃቭ ፔይድ የሚለውን ነካለው። 500 ብር ልላክለትና ቀጥሎ ያለውን ነገር አሳያችኋለሁ። መሳሳት የሌለባችሁ ነገር ያው እዚህ ጋር ስሙንና አካውንቱ ማየት አለባችሁ ማለት ነው። ቀጥታ እቺ 500 ብር ልኬለታለሁኝ። ከዛ በኋላ እዚህ ጋር ይሄው አይ ሃቭ ፔይድ የሚለውን ነካለው። ከዛ ከፍ አድርገና እዚህ ጋር ያው አፕሎድ አድርግ እያለኝ ነው። ምን ያስገባውበትን ብሩን የላኩበትን ስክሪንሾት እዚህ ጋር ልካለው። ስክሪንሾቱን እንደምታዩት እዚህ ጋር አስገብቻለሁ። ከዛ ከፍ አድርግና ይሄው እዚህ ጋር እኔ አዲሽናል ምናምን የለኝም። ይሄው ማርክ አስ ፔይድ የሚለውን ነካለው። እንደምታዩት ያው ፔመንት ማርኬቱ ሄዶለታል ማለት ነው። ዩር ፔመንት ሪሲፒ አር ደን ብሎኛል። እንደምታዩት ይሄው እሱ ደግሞ ያው ፈንዲንግ ሪሌዝ አድርጎልኛል ማለት ነው። ለቀቀልኝ ማለት ነው። ሪሌዝ ማድረግ ማለት ይሄው ቪ ኦርደር የሚለውን ገብቼ ነካለው። እንደምታዩት ይሄው ትራይ አጌን ማድረግ እችላለሁ። ካለበለዚያ ደግሞ የቀድሙ አልቋል ማለት ነው። እንደምታዩት ይሄው ትሬዲንግ ኮምፕሊት ብሎኛል። 2.72 USDT ከሱ ላይ ገዛሁኝ ማለት ነው። አሁን ባሳያችሁ መንገድ እናንተም ባይ ማድረግ ትችላላችሁ። አሁን ባይ ያደረግነውን ደግሞ እንዴት ነው መሸጥ የምንችለው የሚለውን ተመልሼ ሽጬ ያሳያችኋለሁ። እዚህ ጋር ለእናንተ እንዲቀላችሁ እዚህ ጋር አሁን እዚህ ጋር ገባለሁ። ቀድም ባይ አልነበር የመረጥነው። አሁን ደግሞ እዚህ ጋር ሴል የሚለው ላይ እንገባለን ማለት ነው። ምክንያቱም ለምንድን ነው እኛ አሁን ለመሸጥ ስለፈለግን። ከዛ ለመሸጥ ደግሞ ስንሄድ እዚህ ጋር እንገባና እናያለን ሰዎች ምን ያክል ዋጋ ነው ያስቀምጡት የሚለውን። ያው 183 ብር ነው ትልቁ ዋጋ። ከፍ እያለ ሲሄድ ዋጋው እየቀነሰ ይመጣል። ሊሚታቸውን ላለመጣስ ማለት ነው። ያን የምንከተለው ለምሳሌ እዚህ ጋር ያው ከመጀመሪያ ላይ ያለው ሁለተኛ ላይ ሶስተኛ ላይ የተለያዩ ሰዎች አሉ። ሊሚታቸው ያው ለምሳሌ ይሄ አሁን በንግድ ባንክም በቴሌ ብርም አለው። ከነዚህ ውስጥ አንድ ሰውን መርጠና ከነዚህ ለአንዳቸው ሸጥላቸዋለን። ለጋላለው ሰውዬ ሸጥላታለሁ። የኢትዮጵያ ትሬደር የሚላለ ሴል ላርግለት ለሱ። ከዛ እዚህ ጋር አለኝ እንደምታዩት ፔመንት ሜቶድ ሪኳየርመንት ይለኛል። እኔ ፔመንት ሜቶድ ሪኳየርመንት ኦኬ ባንኬን አላስገባሁም እዚህ ጋር። ስለዚህ መጀመሪያ እናንተ ፔመንት ሜቶዳችሁን ታስገባላችሁ። እዚህ ጋር ኦሉን ሲሸጠው ያው 490 ብር ነው የሚመጣው። ኦኬ የሱ ሚኒመም ደግሞ ከኔ ያነሰ ነው። አሁን ለሰው ከመሸጣችን በፊት እኛ ክፍያ የምንቀበልበትን አካውንት እናስገባለን ማለት ነው። እሱን ለማስገባት እዚህ ጋር ጥግ ላይ ይመጣና ይሄው ፔመንት አካውንት የሚለውን ነካለው። ከዛ አድ ፔመንት አድ ሜቶድ የሚለውን ነክቼ እዚህ ጋር ፕሮቫይደር የሚለው ላይ ንግድ ባንክ እንመርጣለሁ። ታውቁት እዚህ ጋር ንግድ ባንክ መርጬ ስሜን መርጬ አስገብቻለሁ። እናንተ እዚህ ጋር ፎን ነምበር ደግሞ ቴሌብርን ከፈለጋችሁ ቴሌብር ታስገባላችሁ። ከዛ ይሄን ሴቭ አደርገዋለሁኝ መጀመሪያ። እንደምታዩት የፔመንት ሜቶድ ሴቭ ዩር ፔመንት ሜቶድ ሃዝ ቢን ሴቭድ ሰክሰስፉል ብሎኛል። አሁን ወደ ሴል ቦታ ላይ እመጣለሁ ማለት ነው። ከዛ በኋላ ሴል ቦታ ላይ ገብቼ ሸጥለታለሁ። ለአንድ ሰው ሸጬ ቪዲዮን እንጨርሰዋለን። ሊሚታቸው ሁሉም እንደምታዩት ከ180 ብር ጀምሮ ምናምን አላቸው። ዋን ኦርደር ነው ከዚህ በፊት ያደረጉት ምናምን ይላል። እስቲ ለምሳሌ እዚህ ጋር ላለው ሰው እንሽጥለት። ያው ሴል ላይ ገባለሁ። መሸጥ የሚቻለው ይሄን ያክል ነው ብሎኛል። ስለዚህ 484 ብር ከ95 ሳንቲም ሆኖ ይሸጣል ማለት ነው። ያው ጊዜ ብጠብቅ ከዚህ በላይ ይሸጣል። ለጊዜው አሁን ቀንሼ 2.7 ነበር 0.5ን ትቼ ነው የምሸጠው። እዚህ ጋር ይሄው ሴል የሚለውን ነካለው። እንደምታዩት ያው ይሄ ሰውዬ የሚያስገባልኝ አሁን በዚህ ስም በዚህ አካውንት ነው። ስሙ ይሄ ራሱ መሆን አለበት። በሌላ ስም ከገባላችሁ ያው እናንተ አትቀበሉትም ማለት ነው። ዌቲንግ ፎር አድቨርታይዘር አክሰፕቴሽን ይለኛል። አክሰፕት እስኪያደርገኝ ድረስ ጠብቃለሁ። 5 ደቂቃ እየቆጠረች ነው። እሱ ሪስፖንድ እስከሚያደርግ ድረስ ጠብቃለሁ። ከዛ በኋላ ልክ አካውንቴ ላይ ብሩ ማስገባቱን እርግጠኛ ስሆን ሪሌዝ አደርግለታለሁ ወይም እለቅለታለሁ ማለት ነው ለሱ። ስለዚህ ይሄ ደቂቃ እስኪያልቅ ድረስ ጠብቃለን ማለት ነው። ሰውየው ካስገባ ሪሌዝ የሚለውን ነካለን። ልክ ብሩ አካውንታችሁ ላይ መግባታችሁን እርግጠኛ ስትሆኑ ነው ያን የምታደርጉት። እስከዛ ድረስ ግን ምንም ብሩ መግባቱን እርግጠኛ ሳትሆኑ ሪሌዝ የምትለዋን እንዳትነኩ። ቪዲዮ እንዳይረዝም ያው ሲገባ ያለው ነገር አሳያችኋለሁ። ወደ ሌሎቹ መንገዶች እንሄዳለን። አድስ ማስቀመጥ እንችላለን። እዚህ ጋር እኔ ክሬት አድስ አድርጌ በእንደዚህ ብር ነው የምሸጠው የሚለው ማለት ነው። ለምሳሌ እዚህ ጋር እነዚህ ሰዎች እንደምታዩት ያው እዚህ ጋር ያስቀመጡት ዋጋ አድስ ነው የሚባለው። ሴል ላይም ደግሞ ያው ሴል እዚህ ጋር ነው ያስቀመጡት። እናንተ አድስ በባይ ማስቀመጥ ትችላላችሁ፣ በሴልም ማስቀመጥ ትችላላችሁ። እዚህ ጋር
ባይ ላይ ገብታችሁ ማለት ነው በ150 ብር መግዛት ፈልጋለሁ ይሄን ያክል ብትሉ የሚፈልግ ሰው 100 ከሽጠላችሁ ትችላላችሁ ማለት ነው መግዛት። ዋሌት የሚለው ቦታ ላይ ያው ያላችሁ ባላንስ ነው። እዚህ ጋር ቅድም መግቢያው ላይ ያሳያችሁ ሪፈራል ስታስገቡ $2 የማግኘት እድል አላችሁ። እኔ ከዚህ በፊት ያው ያንን ወስጃለሁ። አሁን ፕሮሞሽን ላይ ስላሉ ለእናንተ ይሄን ያደርጋሉ። ዲፖዚት እና ዊዝድሮ ደግሞ ዲፖዚት የሚለው ነክታችሁ ከሌላ ዋሌት ላይ ይሄን አድሬስ ወስዳችሁ ከባይናንስ ከኮይንቤዝ ላይ ወደዚህ መላክ ትችላላችሁ ማለት ነው። only send USDT SPL ቶኬን የሚለውን ወይም በሶሎና ኔትወርክ ነው መላክ ያለባችሁ። ለጊዜው ነው ያው በኋላ ይስተካከላል። ዊዝድሮም እንደዛው ዳር ላይ ደግሞ እቺ 3 ሰረዛው ላይ እንሄድና ፔመንት እዚህ ጋር ታስገባላችሁ። ቦነስ የምታገኙበት መንገድ እዚህ ጋር ነው ያለው። ቦነስ የሚለው ላይ እንገባለን። ፖይንት አለ የዚህ የራሱን ሚኒመም 500 ፖይንት $5 ይሆናል የሚላችሁ ሪዋርድ አለ። earn 1 ፕሮ ፖይንት ታገኛላችሁ $5 ኤቭሪ 5 USDT ትሬድ ስታደርጉ ወይም 5 USDT ስትገዙ ወይም ከሸጣችሁ አንዳንድ ፕሮ ፖይንት ታገኛላችሁ ማለት ነው። እነዛ ፖይንቶች ተጠራቅመው 500 ይሆናሉ። እዚህ ጋር ዴሊ ስትራይክ የሚባል አለ ደግሞ ይሄ ሜንቴናንስ አስላት ዋን አክቲቭ አድቨርታይዝ ፎር 24 hours to earn 3 ፖይንት ይላቸዋል። አድስ ስትከፍቱ ማለት ነው። እዚህ ጋር ያሳየዋችሁን አድስ ከፍታችሁ ስትገበያዩ ስንት ፖይንት ታገኛላችሁ? እዚህ ጋር 3 ፖይንት ታገኛላችሁ። ለኪ ድሮ ደግሞ አለ 10 USDT ልታሸንፉ የምትችሉበት ማለት ነው እስከ 10 USDT ድረስ። ይሄንንም አፍተር ኤኒ ትሬድ እስከ 10 USDT ትሬድ ካደረጋችሁ ከገዛችሁ ወይም 10 USDT ከሸጣችሁ አንድ ለኪ ከፈተላችሁና እስከ $10 ድረስ የምታሸንፉበት እድል አለ ይላቸዋል። ተጨማሪ ደግሞ እዚህ ጋር ባክ በሉትና ይሄው እናንተ ሪፈራል ፕሮግራም ላይ ገብታችሁ ደግሞ የናንተ ቀደም እንዳስቀመጥኩላችሁ እዚህ ጋር ይመጣል። ይሄው አንድ ሰው አለ በኔ ስር የገባ አሁን ይሄን ኮፒ አድርጋችሁ ሪፈራል ሊንካችሁ ለጓደኞቻችሁ በመላክ በሱም እዚህ ጋር ከስር ያለውን እንደምታዩት ተጨማሪ ቦነሶችን ታገኛላችሁ ማለት ነው። ባጭሩ በእንደዚህ አይነት መንገድ መግዛትና መሸጥ ትችላላችሁ። እንደነገርኳችሁ ሊንኩ ቴሌግራም ላይ አለ። ባይናንስ እስኪስተካከል ድረስ እዚህ ጋር ገብታችሁ ክሪፕቶ እየገዛችሁ ወደ ባይናንሳችሁ ወደ ፈለጋችሁት ቦታ መላክ ትችላላችሁ ማለት ነው። ያልገባችሁ ነገር ካለ ኮሜንት ላይ ጻፉልኝ። የዛሬው ቪዲዮአችን ይሄን ይመስል ነበር። በሚቀጥለው ቪዲዮ እስከምንገናኝ ድረስ ቪዲዮ ላይክ አድርጋችሁ ሰብስክራይብ ያደርጋችሁ ጠብቁኝ።